ሰላም ሰላም ውድ ተማሪዎች እንደምን ሰነበታችሁ እንደምን አላችሁ? ይህ ኤክሰለንስ ቲዩተር ሴንተር ነው። ኤክሰለንስ ቲዩተር ሴንተር እንደሚታወቀው የተለያዩ ትምህርቶችን የምንማማርበት የዩቲዩብ ቻናላችን ነው። ሰብስክራይብ፣ ሼር፣ ኮፒ እንዲሁም ደግሞ ሀሳብ አስተያየታችሁን በኮሜንት መስጫ ሳጥን ውስጥ እንድታስቀምጡልኝ በአክብሮት እጠይቃለሁኝ። እስከ መጨረሻው ድረስ እንድትከታተሉኝ በድጋሚ በአክብሮት እጋብዛለሁኝ። አሁን ወደ ዛሬው ቶፒካችን የምናልፍ ይሆናል። እንደሚታወቀው ዛሬ ይዤላችሁ የቀረብኩት ሁለተኛውን ሌሰን የ8ኛ ክፍል ማቴማቲክስ ነው የሚሆነው። ባለፈው ከአቆምንበት ቀጥለን ዛሬ ደግሞ እንማማራለን ማለት ነው። እሺ so lesson 2 we start from note. Look, notes. So in lesson 1 we learned about the rational numbers and the relation between rational numbers, natural numbers, integers and whole numbers. So we will continue today from that. As you note, two rational numbers are said to be opposite if they have the same distance from zero but in different sides of zero. So if two numbers said to be opposite, ሁለት ነምበሮች ኦፖዚት ነው የሚባሉት ከዜሮ በእኩል ዲስታንስ ግን በተለያየ ሳይድ ሲሆኑ ሁለት ነምበሮች ኦፖዚት ናቸው እንላቸዋለን ማለት ነው። ለምሳሌ ይህንን ነምበር ላይን እንየው። ይህን ነምበር ላይን እዚህ ጋር አሁን 0 ቢሆንና እዚህ ጋር አሁን 3 ቢኖር እዚህ ጋር ደግሞ ኔጌቲቭ 3 ቢኖር ሉክ ሁለቱም ከዚህ አንድ ዩኒት እዚህ ጋር አንድ ቢሆን እዚህ ጋር ሁለት ቢሆን እዚህ ጋርም ኔጌቲቭ 1 ቢኖር እዚህ ጋር ኔጌቲቭ 2 ቢሆን ስለዚህ ከዚህ ወደ ግራ ስንሄድ አንድ ዩኒት ሁለት ዩኒት ሶስት ዩኒት ነው። እዚህም ወደ ቀኝ ስንሄድ አንድ ዩኒት ሁለት ዩኒት ሶስት ዩኒት ነው። ከዜሮ ምን ያክል ርቀት አላቸው? ተመሳሳይ ሶስት ርቀት አላቸው ግን በተቃራኒ ዳይሬክሽን ነው ያሉት። በተቃራኒ ዳይሬክሽን 3 እና ኔጌቲቭ 3። ስለዚህ 3 ኔጌቲቭ 3 and 3 are said to be ኦፖዚት ማለት እንችላለን ማለት ነው። ኦፖዚት ማለት እንችላለን። ኔጌቲቭ 3 እና 3 ምንድናቸው? ኦፖዚት ናቸው ማለት ለምን? በተለያየ ሳይድ ግን ከዜሮ እኩል ርቀት ላይ ስለሚገኙ ማለት ነው። በተመሳሳይ መንገድ ኔጌቲቭ 2 እና 2 ኔጌቲቭ 1 እና 1 እንዲሁም ኔጌቲቭ 1/2 እና 1/2 እንደዚህ የመሳሰሉት ቁጥሮች በሙሉ ምንድናቸው? ኦፖዚት ነምበር ናቸው ማለት እንችላለን ማለት ነው። ኦኬ ሉክ ዚስ ኖትስ the set of rational number is denoted by q. rational number በማን ይወከላል? በq ይወከላል። ካፒታል q ማለት ነው። how can we locate rational numbers on real number? rational numberዎችን እንዴት ነው ሪል ወይም ነምበር ላይ ማስቀመጥ የምንችለው ይላል። the rational numbers can be represented on a number line by considering the following facts. ስለዚህ እነዚህን ፋክቶችን ኮንሲደር በማድረግ ነምበር ላይን ራሽናል ነምበር ላይን ላይ መቀመጥ ይችላል ማለት ነው። ፈርስት ዋን ፖዚቲቭ rational numbers are always represented on the right sides of 0 and negative rational numbers are always represented on the left sides of 0 on the number line. በነምበር ላይን ፖዚቲቭ rational numbers ከዜሮ በቀኝ በኩል ሪፕሬዘንት ይደረጋሉ ማለት ነው። ኔጌቲቭ rational numbers ደግሞ ከዜሮ በግራ በኩል ሪፕሬዘንት ይደረጋሉ ማለት ነው። ሁለተኛው positive proper fractions always exist between 0 and 1. በ0 እና በ1 መካከል ይሄኛው አንድ ቢሆን ፖዚቲቭ ፕሮፐር ፍራክሽን ከሆነ በ0 እና በ1 መካከል ሁሉ ጊዜ ይገኛል ማለት ነው። ኔጌቲቭ ፕሮፐር ፍራክሽን ከሆነ ደግሞ በ0 እና በ1 ኔጌቲቭ አንድ መካከል ኤግዚስት ይሆናል ወይም ይገኛል ማለት ነው። ሶስተኛው improper fractions are represented on
number lines by first converting into mixed fraction and the represented on the number line። ስለዚህ ኢምፕሮፐር ፍራክሽን ደግሞ የተሰጠን ከሆነ ማድረግ አለብን ወደ ሚክስድ ፍራክሽን መቀየር አለብን። ኢምፕሮፐር ፍራክሽን የምንለው ኒውሜሬተሩ ከዲኖሚኔተሩ ሲበልጥ ነው ማለት ነው። ስለዚህ ያንን ወደ ምን ቀይረዋለን? ወደ ሚክስድ ፍራክሽን ቀይረን ከዛ በኋላ እናስቀምጠዋለን ማለት ነው። ሉክ ኤግዛምፕል 1.4 sketch the number line and mark the locations of each of rational numbers። እነዚህን ራሽናል ናምበሮች በናምበር ላይን ላይ አስቀምጡ ነው የሚለው። ሌትስ ሲ ያለ አሁን ናምበር ላይን ከዛ እዚህ ጋር አሁን 0 ነው ብለን ብናስብ እዚህ ጋር 0 ናት ብለን ብናስብ እዚህ ጋር 1 2 እዚህ 3 ያለ ቢሄድ in opposite side -1 -2 -3 and -4 ብለን ብናስብ አሁን 2/5 የቱ ጋር ነው የሚሆነው ነው? 2/5 ነው። እንደሚታወቀው ይሄ ምንድነው? ፕሮፐር ፍራክሽን ነው። ይሄ ፕሮፐር ፍራክሽን ነው። እዚህ ጋር ኖቱ እንደምታዩት ፖዘቲቭ ፕሮፐር ፍራክሽን ከሆነ ደግሞ ኦልዌይስ ኤግዚስት የሚሆነው በ0 እና በ1 መካከል ነው ብሏል። ስለዚህ በሁለቱ መካከል ይሆናል ማለት ነው። በሁለቱ መካከል ይሆናል። እዚህ አካባቢ 2/5 እዚህ ጋር ይቀመጣል ማለት ነው። 2/5 እዚህ ጋር ይሆናል። እዚህ ጋር 2/5 ትሆናለች ማለት ነው። በተለያየ ከለር ባሳያት ሞር ለእናንተ ይታያል ማለት ነው። ሌላው 3/2 ነው። 3/2 ይሄ ደግሞ ምንድን ነው? ይሄ ደግሞ ኢምፕሮፐር ፍራክሽን ነው ማለት ነው። ኢምፕሮፐር ፍራክሽን ነው። ኢምፕሮፐር ፍራክሽን ከሆነ ደግሞ ምን ተብለናል? ኖት 3 ላይ እዚህ ጋር እንደምናየው ወደ ምን መቀየር አለብን? ወደ ሚክስድ ፍራክሽን። አሁን እዚህ ጋር ቢ 3/2 ከሆነ ወደ ማን እንቀይረዋለን? 2 + 1/2 ማለት እንችላለን። ይሄ ማለት 3/2 ማለት ነው። 2/2 + 1/2 ማድረግ እንችላለን which is equal to 1/2 ማለት ነው። አንድ ከዚህ ከ0 አንድ ስቴፕ እንሄድና ከዛ በኋላ ግማሽ ማለት ነው። እዚች ጋር 3/2 እናመለክታለን ማለት ነው። እዚች ጋር 3/2 እናመለክታለን እዚች ጋር። በተመሳሳይ ሲ ደግሞ ኢምፕሮፐር ፍራክሽን ነው ግን ኔጌቲቭ ነው። ኔጌቲቭ እዚህ ጋር ሲን ብናያት -3/4 ይቅርታ ይሄ ፕሮፐር ፍራክሽን ነው። ምክንያቱም ኒውሜሬተሩ ከዲኖሚኔተሩ ያንሳል። በማን ይሆናል? በ0 እና በኔጌቲቭ መካከል ይሆናል ማለት ነው። በ0 እና በኔጌቲቭ መካከል ይሆናል ማለት ነው። ይሄ እዚች አካባቢ እዚህ ጋር 3/4 ግን ከ0 በግራ በኩል ስለሆነ ኔጌቲቭ እናስቀምጣለን ማለት ነው። በተመሳሳይ ዲንም እንደዛ ማስቀመጥ እንችላለን። እንዲህ እያደረግን መስራት እንችላለን ማለት ነው። ሉክ this exercise, it's exercise 1.1. consider the following number lines. ይህን ናምበር ላይን እንመልከትና እነዚህን ጥያቄዎች እንመልሳለን። ሴሌክት ሪዝኔብል ቫልዩ ፎር ቢ ይላል። ቢ ስንት ቫልዩ እንዳለው እዚህ ጋር ኮንሲደር አድርጎ ነው። 0.5 3.6 -0.2 ኦር ዲ ደግሞ 2 ነው ይለናል። ስለዚህ ይህንን ለመመለስ ምን ማድረግ አለብን? ከዚህ ምን ያክል ዩኒቶች አሉ
ከ1 እስከ 3.5 ያሉትን ሊሚቱን መጀመሪያ እንቆጥራለን ማለት ነው። ስለዚህ 1 2 3 4 5 6 እንላለን 5 እንላለን ማለት ነው። ኦኬ የመጨረሻው አስፈላጊ አይደለም። ይሄኛው እስከ 3.5 ያለውን ነው። እስከ 3.5 ያለ ስለዚህ 1 2 3 4 5 ናቸው። 5 ዩኒቶች አሉ ማለት ነው። እንደገና ደግሞ ምን እናደርጋለን? 3.5 ማይነስ 1 ስናደርግ ይሄ ምን ይሆናል? 2.5 ይሆናል ማለት ነው። ስለዚህ በዚህ መካከል እስከዚህ መካከል ስንት ነው ያለን? አጠቃላይ ሌንግዙ 2.5 ነው። 2.5ን ለ5 ዩኒት ብናካፍለው ምን ይሆናል? 0.5 ይሆናል ማለት ነው። ስለዚህ እያንዳንዷ ዩኒት ስንት ነው የምትለካው? 0.5 ነው ማለት ነው። 0.5 ነው። ከአንድ ጀምራ እዚህ ጋር ስንት ትሆናለች? 0.5 1.5 ትሆናለች። ቢ ደግሞ አሁንም 0.5 ሲጨመርበት 2 ትሆናለች ማለት ነው። ይሄኛው 2.5 ይሄኛው 3 ይሆናል። 3.5 እያለ ይቀጥላል ማለት ነው። የቢ ቫልዩ ስንት ነው ማለት ነው? የቢ ቫልዩ 2 ነው ማለት ነው። በጣም አሪፍ። ቢ between two consecutive integers the following rational numbers exist። ስለዚህ በሁለት consecutive integers መካከል የተገኙ እነዚህ ራሽናል ናምበሮች ናቸው። ግን እነዛ consecutive ናምበሮች እነማን ናቸው ነው? what consecutive integers ነው የሚለን። ስለዚህ ይሄ ፕሮፐር ራሽናል ናምበር ስለሆነ ፕሮፐር ራሽናል ናምበር ሁልጊዜ በማንና በማን መካከል ይገኛል? ኤ ፕሮፐር ራሽናል numbers exist between 0 and 1 always ፖዘቲቭ ፕሮፐር ራሽናል ናምበር ከሆነ በ0 እና በ1 መካከል ይሆናል ማለት ነው። ቢ ይሄ ደግሞ ኢምፕሮፐር ነው። 8/5 ነው። ወደ ምን እንቀይረዋለን? 5 plus 3/5 which is equal to 1 3/5 ይሆናል። therefore between 1 and 2 በአንድ እና በሁለት መካከል ነው። ሲ ይሄ ደግሞ ፕሮፐር ኔጌቲቭ ፕሮፐር ፍራክሽን ነው። ኦብቪየስሊ በኔጌቲቭ 1 እና ኤንድ በ0 መካከል እንደሆነ ይታወቃል። ዲ ደግሞ ኔጌቲቭ 9/5 የሚለን which is equal to -4 -5/5 ማለት እንችላለን። which is equal to -1 -4/5 ማለት እንችላለን። so therefore okay between -1 and 0 ስለዚህ በ0 እና በኔጌቲቭ 1 መካከል ይሆናል ማለት ነው። በ0 እና በኔጌቲቭ 1 መካከል ይሆናል ማለት ነው። question number 3 change the following proper fraction to mixed fraction ነው። እነዚህን ደግሞ እዚህ ጋር የምናያቸውን ኢምፕሮፐር ፍራክሽን ናቸው። ወደ ማን መቀየር አለብን? ወደ ፕሮፐር ፍራክሽን መቀየር አለብን ማለት ነው። ፎር ኤግዛምፕል ኤ 32/5 ስለዚህ ይሄኛው ምን ማለት ነው? ለ5 እናካፍለዋለን። ይሄ 30 ኦኬ ፕላስ 2/5 ማድረግ እንችላለን። 30 ለ5 ይካፈላል እኩል ይሆናል ስንት ይሆናል? 6 ጊዜ ማለት ነው። 6 2/5 ብለን ማስቀመጥ እንችላለን ማለት ነው። 2/5 ብለን ማስቀመጥ እንችላለን። ሌላው ቢን እንይና ሌላው እናንተ ትሰሩታላችሁ።
ኔጌቲቭ 27/10 ነው። ይሄኛው እኩል ይሆናል ኔጌቲቭ 20 ፕላስ ኔጌቲቭ 20 ማይነስ 7/10 which is equal to ኔጌቲቭ 20/10 ማይነስ 7/10 is equal to ኔጌቲቭ 2 ኔጌቲቭ 7/10 ማለት ነው። ስለዚህ ኔጌቲቭ 2 ኔጌቲቭ 7/2 ይሄ ደግሞ ሚክስድ ፍራክሽን ነው ማለት ነው። በተመሳሳይ ሲን እናንተ ትሞክሩታላችሁ ማለት ነው። 3 + 4/3 አድርጋችሁ ወይም 6 + 1/3 አድርጋችሁ መሞከር ትችላላችሁ ማለት ነው። Question number 4 represent the following rational number on a number line። እነዚህን ደግሞ ነምበር ላይን ላይ ሪፕሬዘንት አድርጓቸው ነው የሚለን። ቅድም ከሰራ ነው ኤግዛምፕል ጋር ተመሳሳይነት አለው። ኦኬ እዚህ ጋር 0 ነው ብንል ለምሳሌ ይሄኛው 1 አለ፣ ይሄኛው 2 አለ፣ ይሄኛው 3 አለ፣ ይሄኛው 4 አለ እያለን ይሄኛው ደግሞ ኔጌቲቭ 1 ይሄ ኔጌቲቭ 2 ይሄኛው ኔጌቲቭ 3 ኔጌቲቭ 4 ብንል አሁን ይሄ 5/6 ፕሮፐር ፖዘቲቭ ፍራክሽን ስለሆነ ሁልጊዜ በየትና በማን መካከል ይሆናል? እዚች አካባቢ ይሆናል ማለት ነው። እዚች አካባቢ 5/6 እንላለን ማለት ነው። 5/6 3/5 እዚች አካባቢ ደግሞ 3/5 ፕሮፐር ፍራክሽን ስለሆነ በዜሮ እና በአንድ መካከል ይሆናል ማለት ነው። ኔጌቲቭ 5/6 ይሄኛው ኔጌቲቭ ፕሮፐር ፍራክሽን ስለሆነ እዚች አካባቢ ኔጌቲቭ 5/6 ይሆናል ማለት ነው። ኔጌቲቭ 8/5 ከሆነ ግን ምን ማድረግ አለብን? መጀመሪያ ወደ ሚክስድ ፍራክሽን መቀየር አለብን። ኔጌቲቭ 8/5 ወደ ምን መቀየር አለብን? ኢኳል ቱ ኔጌቲቭ 3 ማይነስ ኔጌቲቭ 3 ማይነስ 5/5 እናደርጋለን ማለት ነው። ይሄ ደግሞ ኔጌቲቭ 1 ኔጌቲቭ 3/5 የሚል ሚክስድ ፍራክሽን እናገኛለን። ስለዚህ ከኔጌቲቭ 1 ቀጥለን ኔጌቲቭ 3/5ን እናመለክታለን ማለት ነው። ስለዚህ እዚች አካባቢ እንገምትና ኔጌቲቭ 3 ኦቨር ኦኬ ስለዚህ ይሄኛውን ነው የምንጽፈው ማለት ነው። ኔጌቲቭ 8/5 እናስቀምጣት እዚህ ጋር ነው ማለት ነው። the last one, if you plot the point negative 8.85 on number line, would you please it to be the left or the right of 8.8 ይላል። ስለዚህ ኔጌቲቭ 8.85 እና ከኔጌቲቭ 8.8 ማን ነው የሚበልጠው ነው። ስለዚህ የሚበልጠው ማን ነው? ይሄኛው ነው። በኔጌቲቭ ቁጥር ደግሞ የሚበልጠው ደግሞ ያንሳል ማለት ነው። የሚበልጠው ያንሳል ማለት በናምበር ላይን ላይ በሌፍት በኩል ይሆናል ማለት ነው። የሚያንስ ከሆነ አሁን ይሄኛው ከኔጌቲቭ 3 በሌፍት በኩል ነው አይደል? ስለዚህ ይሄኛው ኔጌቲቭ 4 ከኔጌቲቭ 3 ምንድነው ያንሳል። ስለዚህ የሚያንስ ከሆነ በሌፍት በኩል ይሆናል። ይሄኛውም ደግሞ ከኔጌቲቭ 8.8 የሚያንስ ስለሆነ ኔጌቲቭ 8.85 ከኔጌቲቭ 8.8 በግራ በኩል ኦን ዘ ሌፍት ሳይድ ነው የሚቀመጠው ማለት ነው። የሚቀመጠው ለምን? በኔጌቲቭ ነምበር ትልቁ ቁጥር ትንሽ ስለሆነ ማለት ነው። ትልቁ ቁጥር ትንሽ ነው። ፋይናሊ ፋይንድ ዘ ፖዚት ነምበርስ ኦፍ ዘ ራሽናል ናምበር ይላል። ይሄኛው
ኦፖዚት ነምበሮችን ነው። ለምሳሌ ኤ 4/5 ካለን ኦፖዚቱ ምን ይሆናል? ኦፖዚት ኔጌቲቭ 4/5 ይሆናል። ቢ ኔጌቲቭ 2/5 ከሆነ ይሄ ደግሞ 2/5 ይሆናል። ሲ 2 3/5 ከሆነ ይሄ ደግሞ ኔጌቲቭ 2 3/5 ይሆናል ኦፖዚቱ ማለት ነው። ዲ ኔጌቲቭ 3 4/7 ከሆነ የዚህኛው ኦፖዚት ምን ይሆናል? 3 4/7 ይሆናል ማለት ነው። ስለዚህ ኔጌቲቭ የነበረውን ፖዘቲቭ፣ ፖዘቲቭ የነበረውን ኔጌቲቭ እያደረግን ማስቀመጥ እንችላለን የሚለውን እንውሰድ ማለት ነው። በጣም ጥሩ ኤክሰርሳይሶችን አይተናል። ከዚህ ቀጥለን የምናየው ደግሞ አሁን ሪሌሽንሺፕ አመንግ ሆል ነምበር፣ ኢንቲጀር ኤንድ ራሽናል ነምበር የሚሉትን እናያለን ማለት ነው። ሪኮል ዛት a collections of item is called ሴት። የአይተሞች ስብስብ ምን ይባላል? ሴት እየተባለ ይጠራል ማለት ነው። ሁለተኛው the item in a set are called elements and denoted by this symbol። ስለዚህ በአይተሞች በኮሌክሽን ውስጥ ያሉ ደግሞ አይተሞች ኤለመንት እየተባሉ ይጠራሉ ማለት ነው። ኢቬን ዲያግራም ዩዝ ኢንተርሴክቲንግ ሰርክል ቱ ሾው ሪሌሽን አመንግ ሴትስ ኦፍ ነምበርስ። ስለዚህ ቬን ዲያግራም ደግሞ የተለያዩ ወይም ሁለትና ከዛ በላይ ያሉ ሴቶችን ኢንተርሴክት የሚያደርጉበትን ቦታ ለማሳየት የምንጠቀምበት የሪፕሬዘንቴሽን ሜተድ ነው ማለት ነው። The Venn diagram below show how the sets of natural numbers, whole numbers, integers and rational numbers are related to each other። ስለዚህ እዚህ በታች የምናየው እነዚህ ማለት ነው የሚያሳዩን ናቹራል ነምበር፣ ሆል ነምበር፣ ኢንቲጀር እና ራሽናል ነምበር እንዴት እርስ በርሳቸው አንዱ በማን ውስጥ እንዳለ የምናይበት ይሆናል። ይሄ እዚህ ጋር የምናየው ቬን ዲያግራም ነው ማለት ነው። ቬን ዲያግራም ይባላል ማለት ነው። ቬን ዲያግራም እየተባለ ይጠራል ማለት ነው። when a set is contained within a large set in Venn diagram, the number in the smaller sets are members of the larger set። አሁን ለምሳሌ ሉክ ይሄ ሆል ነምበር ውስጥ ማን አለ? ናቹራል ነምበር አለ አይደለ? ስለዚህ ናቹራል ነምበር ሜምበርስ ኦፍ ሆል ነምበር ማለት እንችላለን። ሜምበርስ ኦፍ ሆል ነምበር ማለት እንችላለን። when we classify a number, we can use Venn diagram to help figure out which other sets, if any, it belong to። ምንድነው የሚለን? when we classify a number, we can use Venn diagram። ነምበሮችን ክላሲፋይ ለማድረግ ምን መጠቀም እንችላለን? ቬን ዲያግራም መጠቀም እንችላለን ማለት ነው። አንዱ በአንዱ ውስጥ መሆኑን ለማየት ቬን ዲያግራም እንደዚህ መጠቀም በጣም ግልጽ አድርጎ ያስረዳናል ማለት ነው። ለምሳሌ እዚህ ናቹራል ነምበር በሆል ነምበር ውስጥ መሆኑ፣ ሆል ነምበር በኢንቲጀር ውስጥ፣ ኢንቲጀር ደግሞ በራሽናል ነምበር ውስጥ መሆኑን ግልጽ ያሳየናል ማለት ነው። ስለዚህ ሱፐር ሴት ወይም ላርጀር ሴቱ ማን ነው? እዚህ ጋር ራሽናል ነምበር ነው፣ ቀጥሎ ኢንቲጀር ነው፣ ቀጥሎ ሆል ነምበር ነው፣ ቀጥሎ ናቹራል ነምበር ነው ማለት ነው። ናቹራል ነምበር ነው ማለት ነው። For example, classify the following numbers by naming the set or set to which it belongs። ስለዚህ እነዚህን የትኛው ሴት ውስጥ ቢሎንግ እንደሚሆን ወይም እንደሚወድቁ ክላሲፋይ አድርጉ ነው የሚለን። ኤ ኔጌቲቭ 8/9። ሉክ አሁን ኔጌቲቭ ካለ መጀመሪያ ኢንቲጀር ነው። ከዛ ደግሞ ፍራክሽን ካለው ደግሞ ምን ይሆናል? ሁልጊዜ ራሽናል ነምበር ላይ ይቀመጣል ማለት ነው። ስለዚህ ይሄ ራሽናል ነምበር ነው። ለምን? ኢንቲጀር ብንል ኢንቲጀር ኔጌቲቮችን ብቻ ይይዛል እንጂ ፍራክሽኖችን አይይዝም። ስለዚህ ይሄ ራሽናል ነምበር ኤ ኢዝ ራሽናል ነምበር ነው። ነምበር ኦኬ። ቢ ደግሞ ዜሮ ነው። ዜሮ ምን ይሆናል? ሆል ነምበር ይሆናል። ሆል ነምበር ይሆናል። ኢንቲጀር ይሆናል። ኢንቲጀር ይሆናል። ከዛ ራሽናል ነምበር ይሆናል ማለት ነው። ራሽናል ነምበር ይሆናል ማለት ነው።
ስለዚህ እዚህ ውስጥ ተገኘ ማለት እዚህም ይገኛል እዚህም ይገኛል ማለት ነው። ከትንሹ ከተገኘ ከሱ በላይ ካሉ ሴቶችም ሁሉ መገኘት ይችላል ማለት ነው። ግን ዜሮ ግን የት አይገኝም? ናቹራል ናምበር ውስጥ አይገኝም ማለት ነው። ሌላው 78 ሲ 78 ከሆነ የ78 ናቹራል ናምበር ነው። ናቹራል ናምበር ላይ ይገኛል። ኢንቲጀር ሆል ናምበር ላይ ይገኛል። ከዛ ኢንቲጀር ላይ ይገኛል። ራሽናል ናምበር ላይም ይገኛል ማለት ነው። ራሽናል ናምበር ውስጥም ይገኛል ማለት ነው። ዲ ኔጌቲቭ 10 ስለዚህ ኔጌቲቮችን ደግሞ የሚይዝ ማን ነው? ኢንቲጀር እና ራሽናል ናምበር ናቸው ማለት ነው። ኢንቲጀርስ ኤንድ ራሽናል ናምበርስ ስለዚህ ኢንቲጀርስ እና ራሽናል ናምበሮች ይሆናሉ ማለት ነው። እንደዚህ እያደረግን ክላሲፋይ ማድረግ እንችላለን ማለት ነው። ኤክሰርሳይዝ 1.2 ሶሎሞን ሳይዝ ናምበር 0 ቢሎንግ ኦንሊ ቱ ዘ ሴት ኦፍ ራሽናል ናምበር ኤክስፕሌን ዚስ ኤረር። ስለዚህ ሰሎሞን ምን አለ? 0 የሚገኘው ራሽናል ናምበር ብቻ ነው አለ። ስለዚህ ኤረሩ ምንድነው? ኦንሊ የሚለው ነው ማለት ነው። ኦንሊ ካለ ሌላ ቦታ አይገኝም ማለት ነው። ኢንቲጀር ላይ አይገኝም፣ ሆል ናምበር ላይ አይገኝም ማለት ነው። ስለዚህ ኦንሊ የሚለው ኢረሩ እቺ ነች ማለት ነው። የሰሎሞን ኢረር ዋን ኦንሊ የሚለው ነው ኢረር ኢዝ ኢረር ኦንሊ ሌላ ቦታው ለምሳሌ ሆል ነምበር እና ኢንቲጀር ላይም በተመሳሳይ ይገኛል ማለት ነው። question number 2 write true if the statement is correct and false if it is not። ስለዚህ እነዚህ ኮሬክት ከሆኑ ትሩ እንላለን፣ ፎልስ ከሆኑ ደግሞ ፎልስ እንላለን ማለት ነው። the set of rational numbers consisting whole numbers and it is opposite is called integer. The set of rational numbers consisting of whole numbers and it is opposite is called integer ነው። it is true ነው። every natural number is whole number every natural number whole number ነው። ይህም ትሩ ነው። ማንኛውም ናቹራል ነምበር ሆል ነምበር ነው። the number -3 2/7 belong to negative integer ደግሞ ፎልስ ነው። ለምን? ኢንቲጀር ምን አይይዝም? ክፍልፋዮችን አይይዝም ማለት ነው። ክፍልፋዮችን አይይዝም። next to this absolute value and rational numbers as a competency determine absolute values of rational numbers ነው። ይሄኛውን ተምረን ከጨረስን በኋላ ማድረግ እንችላለን። አብሶሉት ቫልዩን ዲተርማይን ማድረግ እንችላለን ወይም መፈለግ እንችላለን ማለት ነው። what is the distance between 0 and 5 on the number line? between 0 and 5 በ0 እና በ5 በ0 እና በኔጌቲቭ 5 መካከል ያለው ዲፈረንስ ምንድን ነው ነው የሚለን። እዚህ ጋር ሎክ እዚህ ጋር ስናየው እዚህ ጋር 0 ብንል እዚህ ጋር 5 አለን ብንል ደግሞ ኔጌቲቭ 5 አለን ብንል what is the difference between the distance negative 5 up to 0 and 0 up to 5? ልዩነታቸው ምንድነው? የዳይሬክሽን ብቻ ነው ማለት ነው። የዳይሬክሽን ብቻ ነው እንጂ እኩል ናቸው ማለት ነው። ሶ ምን ማድረግ ይቻላል? the difference between 0 and 5 and 0 and negative 5 are only the ዳይሬክሽናቸው ብቻ ነው ልዩነታቸው ማለት ነው። ስለዚህ አብሶሉት ቫልዩ ዳይሬክሽን ኮንሲደር ሳያደርግ ኦንሊ ዲስታንስን ብቻ የምንለካበት ከሆነ ምን ይባላል? አብሶሉት ቫልዩ እያልን እንጠራዋለን ማለት ነው። አብሶሉት ቫልዩ እያልን እንጠራዋለን። look definition 1.2 the absolute values of rational number x denoted by denoted by like this
በዚህ መልኩ ይገለጻል ማለት ነው። ዲፋይንድ አስ when absolute values of x equal to x if what x greater than or equal to 0 and minus x if x less than 0 እዚህ ውስጥ ያለው የኤክስ ቫሊዩ ኔጌቲቭ ከሆነ ምንም ብለን እንትላለን በኔጌቲቭ አባዝተን እናወጣዋለን ማለት ነው። ኔጌቲቭ ሲባዛ በኔጌቲቭ መልሶ ፖዚቲቭ ይሆናል። አሁን ኤክስ ግን ፖዚቲቭ ከሆነ እንዳለ እናስቀምጠዋለን ማለት ነው። ምንም ሳንነካካ እንዳለ እናስቀምጠዋለን ማለት ነው። ሉክ ኤግዛምፕል ኔጌቲቭ አይ ሚን አብሶሉት ቫልዩስ ኦፍ 8 ነው። 8 ውስጥ ያለው ምንድነው? ፖዚቲቭ ነው አይደል? ፖዚቲቭ ከሆነ በዴፊኒሽኑ መሰረት እንዳለ ውጭ እናደርገዋለን ማለት ነው። 8 ዜሮም እንደዚያው ዜሮ። ኔጌቲቭ 15 ሲሆን ግን አሁን ኔጌቲቭ 15 እንደገና በመልሰን በምናባዛዋለን በኔጌቲቭ ኤክስ እና በኔጌቲቭ እናባዛውና ከዛ ፖዚቲቭ ይሆናል ማለት ነው። ስለዚህ ማንኛውም በአብሶሉት ቫልዩ የሚወጣ ቁጥር ሁልጊዜ ፖዚቲቭ ሆኖ ነው የሚወጣው ማለት ነው። ፖዚቲቭ ሆኖ ነው የሚወጣው። the other example simplify each of the following values of expression ይላል። ለምሳሌ ኤፍ ኤ absolute values of 8 minus 3 ምን ይሆናል? which is equal to እዚህ ጋር 8 ሲቀነስ 3 ስንት ነው? 5 ነው አይደለ? 5 ነው። ሶ 5 በዴፊኒሽኑ መሰረት it is greater than 0 which is equal to 5 እንላለን ማለት ነው። ቢ ደግሞ ኔጌቲቭ 25 ፕላስ 13 which is equal to what? ከኔጌቲቭ 25 ላይ 13 ስንደምርበት 12 ይሆናል ማለት ነው። ኔጌቲቭ 12 ይሆናል ማለት ነው አብሶሉት ቫልዩ ውስጥ። ግን ኔጌቲቭ 12 ከአብሶሉት ቫልዩ ሲወጣ ኔጌቲቭ ኦፍ ኔጌቲቭ 12 ይሆናል ማለት ነው። which is equal to ፖዚቲቭ 12 ሆኖ ይወጣል ማለት ነው። ሌላው ሲ 0 ማይነስ 10 which is equal to ኔጌቲቭ 10 ይሆናል ማለት ነው። አሁንም በተመሳሳይ ልክ እንደ ቢ ኔጌቲቭ ከሆነ በኔጌቲቭ አባዝተን እናወጣዋለን ማለት ነው። which is equal to ፖዚቲቭ 10 ይሆናል ማለት ነው። እንደዚህ እያደረግን አብሶሉት ቫልዩዎችን መስራት እንችላለን የሚለውን መውሰድ ይኖርብናል። ዛሬ እዚህ ድረስ አይተናል። በሚቀጥለው ደግሞ ሌሰን 3 ይዘንላችሁ የሚቀርብ ይሆናል። ስላዳመጣችሁኝ አመሰግናለሁኝ። ባይ ባይ። መልካም የጥናት ጊዜ፣ መልካም ጊዜ ይሆንላችሁ። ባይ ባይ።